እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ሃሌሉያ። በጸሎትና በልመናም ሁሉ ዘውትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ክብር ለኢየሱስ ይሁን። ዛሬ የምንካፈልበት ዋና የእግዚአብሔር ቃል ሐሳብ የእግዚአብሔርን ዕቃ ጦር ሁሉ አንሱ ወይም ደግሞ ልበሱ በሚል ርዕስ እንማራለን። ክብር ለጌታ ይሁን። የእግዚአብሔርን ዕቃ ጦር ልበሱ። ክብር ለኢየሱስ ይሁን። በጌታ በኢየሱስ መልበስ ይሁንላችሁ። የእግዚአብሔርን ሙሉ ዕቃ ጦር በጌታ በኢየሱስ መልበስ ይሁንላችሁ። በዚህ ክፍል ላይ የእግዚአብሔር ቃል በተደጋጋሚ 2 ጊዜ የሚናገረው ነገር ምንድነው ብትሉ የእግዚአብሔርን ዕቃ ጦር ልበሱ ይላል። ከታች ደግሞ የእግዚአብሔርን ዕቃ ጦር ምን በሉ ይላል? አንሱ ይላል። ይህ ማለት ምን ማለት ነው? የእግዚአብሔር ዕቃ ጦር የሚባል ልንለብሰውና ልናነሳው የሚገባ ነገር አለ ማለት ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ዕቃ ጦር የሚባል የምንለብሰውና ምን የምናደርገው ልናነሳው የሚገባ አለ ማለት ነው። ልክ አንድ ወታደር ወደ ጦርነት ከመሄዱ በፊት የሚለብሰው ነገር አለ አይደለም እንዴ? ጦር አለ፣ ጋሻ አለ፣ ጥሩር አለ፣ የተለያዩ ነገሮች አሉ። እንዲሁም ደግሞ ሙሉ የሚለብሰው ነገር አለ። ወደ ምን ሲሄድ? ወደ ጦርነት ሲሄድ። ልክ እንደዚህ በመንፈሳዊ ዓለም ደግሞ የእግዚአብሔር ዕቃ ጦር መሳሪያ የሚባል ልንለብሰውና ልናነሳው የሚገባን ነገር አለ። ክብር ለእግዚአብሔር ይሁን። ይህ የጦር ዕቃ መሳሪያ ደግሞ የኛ ሳይሆን የማን ነው? የእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ያኛው የሰው ዕቃ ጦር መሳሪያ ነው። በሰው እጅ የተሰሩ የጦር ዕቃ መሳሪያዎች ናቸው። እነ ጋሻ፣ ጥሩር፣ ሙሉ ልብስ። ሐዋርያው ጳውሎስ በዚህ ስፍራ ላይ ሲጽፍ የሮማን ወታደሮች የሚለብሱትን ምሳሌ በማድረግ ነው የጻፈው። ልክ እንደዚህ አንድ ክርስቲያን፣ ይህ መልእክት ሐዋርያው ጳውሎስ የሚናገረው በክርስቶስ ኢየሱስ አምነው ለዳኑ በኤፌሶን ላሉ ቅዱሳኖች ነው፣ ለአሕዛብ አይደለም። አማኞች በቤተ ክርስቲያን ወይም ደግሞ በግል ሕይወታቸው ሲኖሩ ይህንን የጦር ዕቃ መሳሪያ ምን ማድረግ አለባቸው? መልበስ አለባቸው ይላል። ምን ማድረግ አለባቸው? መልበስ አለባቸው። ወዳጆቼ እንደ ናይሮቢ ወይም ደግሞ እዚያ አገር ላይ እንደሚኖር ሰው ይህንን የጦር ዕቃ የግድ መልበስ አለብን። ካለበስን እርሱ በእኛ ላይ ተጽዕኖ ያደርጋል። ከለበስነው ግን እኛ በእርሱ ላይ ተጽዕኖ እናደርጋለን። እስቲ አሜን በሉ። እስቲ እንደዚህ በሉ። እስቲ ተጽዕኖ አድርገን እንኖራለን በሉ። እስቲ ክብር ለእግዚአብሔር ይሁን። በቤተ ክርስቲያን ውስጥ 2 አይነት ሰዎች አሉ። የመጀመሪያዎቹ ሰዎች ይህንን የእግዚአብሔር ዕቃ ጦር መሳሪያ ያወለቁና የጣሉ ሲሆኑ፣ ሁለተኛዎቹ ደግሞ ይህንን የእግዚአብሔርን ዕቃ ጦር መሳሪያ የለበሱና በእጆቻቸው የያዙ ናቸው። ክብር ለኢየሱስ ይሁን። እንግዲህ ከየትኛው መካከል እንደሆን ራሳችንን እንመልከት። እግዚአብሔር ጸጋውን ያብዛልን። ክብር ለኢየሱስ ይሁን። ነገር ግን ዛሬ አንድ ነገር አምናለሁ። በጌታና በኃይሉ ችሎት ይህንን የጦር ዕቃ መሳሪያ ለብሰንና ታጥቀን እንወጣለን። እስቲ ዛሬ በሉ። እስቲ የእግዚአብሔርን በሉ። እስቲ የጦር ዕቃ መሳሪያ በሉ። እስቲ ለብሼ በሉ። እስቲ አንስቼ በሉ። እስቲ እወጣለሁ በሉ። እስቲ በጌታ በኢየሱስ መልበስ ይሁንላችሁ። እጆቻችሁን ከፍ አድርጉ። እስቲ በጌታ በኢየሱስ ማንሳት ይሁንላችሁ። በጌታ በኢየሱስ መልበስ ይሁንላችሁ። በኢየሱስም ከጣሉት መካከል መሆን አይሁንላችሁ። ካወለቁት መካከል በኢየሱስ መሆን አይሁንላችሁ። እስቲ አሜን በሉ። ወዳጆቼ ይሄ መንፈሳዊ ቋንቋ ነው። ምክንያቱም በዚህ ምድር ላይ አሕዛብ ደግሞ ለብሰው የሚዞሩት የሆነ የጦር ዕቃ መሳሪያ እንዳለ መዘንጋት የለባችሁ። በእጃቸው የሚቆጥሩት ነገር አለ። በአንገታቸው አስረው የሚዞሩት ነገር አለ። በወገባቸው አስረው የሚዞሩት ነገር አለ። ብቻ የሚለብሱት ነገር አለ። ክብር ለኢየሱስ ይሁን። ዛሬ እኛ ደግሞ የእግዚአብሔርን ዕቃ ጦር መሳሪያ ለብሰን እንወጣለን።
ሃሌሉያ። መጽሐፍ ቅዱሳችን በጌታና በኃይሉ ችሎት የበረታችሁ ሁኑ። በጌታና በኃይሉ ችሎት። እስቲ በጌታና በሉ እስቲ፣ በኃይሉ ችሎት በሉ እስቲ፣ እበረታለሁ በሉ እስቲ። ክብር ለኢየሱስ ይሁን። እና ይህን የእግዚአብሔርን ዕቃ ጦር መሳሪያ ለምንድን ነው የምንለብሰው? ባንለብስስ ምን ችግር አለው? ይህንን የእግዚአብሔርን ዕቃ ጦር መሳሪያ ባንለብሰው ምን ችግር አለው? ለምንድን ነው የምንለብሰው? ሐዋርያው ጳውሎስ በዚህ ስፍራ ላይ በግልጽ ያስቀምጥልናል። የምንለብስበት ምክንያት የዲያብሎስን ምን ለመቃወም ነው ይላል? ሽንገላውን ለመቃወም ነው ይላል። ሽንገላ ማለት የዲያብሎስ የተንኮል ወይም ደግሞ የማታለል ስራ ነው። በዚህ ስፍራ ላይ ሐዋርያው ጳውሎስ ለምንድን ነው የምንቃወመው ብለው ሲጠይቁ የዲያብሎስን ምን ለመቃወም? ሽንገላውን ለመቃወም። ሽንገላውን መቃወም ማለት በኢየሱስ ስም እንደዚህ ተወጋ ማለት አይደለም። እሱ የራሱ የሆነ አውድ አለው። ሽንገላ የሚለው ቃል ምንድነው ካላችሁ ዲያብሎስ በማታለልና በተንኮሉ የሚመጣበትን መንገድ መቃወም ማለት ነው። ለምሳሌ ወደ አዳምና ወደ ሔዋን ዲያብሎስ ወይም ደግሞ ሰይጣን በእባብ መልክ መጥቷል። ሲመጣ ምንድነው ያለው? በእውኑ እግዚአብሔር በኤደን ገነት ካሉ ዛፎች ሁሉ እንዳትበሉ ምን ብሏልን አለ? አዟልን ብሎ በጠየቃቸው ጊዜ አዎ በኤደን ገነት ካሉ ዛፎች ሁሉ እንድንበላ አዞናል። ነገር ግን ክፉና መልካሙን ከሚያስታውቀው ከዚህ ፍሬ ዛፍ ምን አትብሉ። ከሱ በበላችሁ ጊዜ ምን ትሆናላችሁ? ሞትን ትሞታላችሁ እያለ በሽንገላ ሐዋርያ ጳውሎስ በሚናገረው በሽንገላ ቃል ነው የመጣው። ምን በሚል ሽንገላ? አትሞቱም፣ እግዚአብሔር ትሞታላችሁ ብሏል። ምን በሚል ሽንገላ? እንደ እግዚአብሔር ክፉና መልካሙን የምታውቁ ትሆናላችሁ በሚል ሽንገላ መጣ። ነገር ግን እርሱ በሽንገላ መልክ መጣ እንጂ እንደ እግዚአብሔር ይሆናሉ? እርሱ በሽንገላ መልክ መጣ እንጂ ከመንፈሳዊ ሞት ሞተዋል ወይስ አልሞቱም? ሔዋን በላች፣ ለአዳም ሰጠች። ሁለቱም ምን መሆናቸውን አወቁ ይላል። ራቁታቸውን መሆናቸውን አወቁ። በሽንገላው ዲያብሎስ አሸነፋቸው። መጽሐፍ ቅዱሳችን ሁለተኛ ቆሮንቶስ 11:3 ላይ ሲናገር ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ይላል ሐዋርያው ጳውሎስ። አዲስ ኪዳን ላይ ሔዋንን እባብ እንዳሳታት ምሳሌ አድርጎ ልክ እንደዛው ዲያብሎስ በሽንገላው ሔዋንን እንዳሳተ ልባችሁን ለክርስቶስ ከሚሆን ቅንነት ንጽሕና እንዳያስታችሁ ብዬ ስለናንተ ምን እላለሁ? እፈራለሁ አለ። ሽንገላን መቃወም ማለት የዲያብሎስን ሐሳብ መቃወም ማለት ነው። ምኑን መቃወም ማለት? ሐሳቡን መቃወም። ስረቅ አልሰርቅም ብሎ መቃወም። እርከስ አልረክስም ብሎ መቃወም። እንደዚህ አድርግ አላምጽም ብሎ መቃወም። አላማም ብሎ መቃወም። ይሄ ከዲያብሎስ ዓለም የሚመጡ ሐሳቦችን አልቀበልም። ልክ ከጲጥፋራ ባለቤት ለዮሴፍ የመጣ ምን ነበር? ግብዣ ነበረ። ማንም የለም እኮ በዚህ ቤተ መንግስት ውስጥ ናና ከኔ ጋር ተኛ ስትል ልብሱን ተጠመጠመችበት። ነገር ግን ሽንገላውን አልተቀበለም፣ እምቢ አለ። ክብር ለኢየሱስ ይሁን። ሽንገላን መቃወም ማለት እምቢ ማለት። እስቲ እምቢ ማለት በሉ እስቲ። አዎ የዲያብሎስን ሐሳብ እምቢ ማለት ነው። ነገር ግን ይህንን ሽንገላውን ሳንቃወም በአንደበታችን የሚቃወም ከሆነ ዲያብሎስ ከህይወታችን ላይ ሊርቅ አይችልም። ብዙ ሰው በአንደበቱ በታላቅ ድምፅ አጋንንትን ይቃወማል፣ ህይወቱ ግን አጋንንትን ይጋብዛል። እንደዛ በሚሆንበት ጊዜ ግን የዲያብሎስን ሽንገላ መቃወም አንችልም። ሽንገላን መቃወም ማለት የዲያብሎስን ሐሳቡን ስራውን ከህይወታችን መቃወም ማለት ነው። ክብር ለኢየሱስ ይሁን። ዛሬ ይህ ወኔ ውስጣችሁ ይግባ። አንድ ቀን ነው ይባላልና አንድ ሰው ሞቶ ወደ መንግስተ ሰማያት ሄደ። ከሄደ በኋላ ያስጎበኘዋል። ሲያስጎበኘው ኤደን ገነትን ይመለከታልና እጅግ በጣም ቁጥር የሌላቸው መላእክቶች አሉ። አማኞች ደግሞ አንድ አይነት ልብስ ነጭ ለብሰዋል። አምልኮ ብቻ ነው ነጭ ለብሰዋል።
ከዛን ይሄንን ይመለከታል። ከዛስ እስቲ በዛ በኩል ያለውንም ልይ አለ። ከዛን ወደ ገሃነም ሊያሳየው ይዞት ሄደ። ይዞት ሲሄድ በጣም አለኛ ብልጭልጮች አሉ፣ ዳንሶች አሉ፣ የተለያየ አይነት ሰዎች አሉ፣ የተለያየ አይነት እስክስታዎች፣ ዘፈኖች፣ የተለያየ ነገሮች አሉ። ከዛም በኋላ እንደዚህ አለ፣ የትኛው ይሻላል ሲል እረ እነኛ አንድ አይነት ሰው ብቻ ናቸው፣ አንድ አይነት ልብስ ናቸው፣ ምንም አዲስ ነገር በመካከላቸው የለም። እዚህ ግን የተለያየ አይነት ዳንስ አለ፣ የተለያየ አይነት ድምጽ አለ፣ የተለያየ አይነት ጨዋታ አለ፣ ልብስ አለ። እረ እዚህኛው ግሩፕ ይሻለኛል አለ። ከዛን ወሰደውና እዛ ገሃነም ውስጥ ጠብ አደረገው። ከዛን ትሉ እሳቱ ምናምን መብላት ጀመረ። ከዛን ሰይጣንን እንደዚህ አለው፣ እንዴ ቅድም ያሳየኝ ዘፈን፣ ዳንስ፣ ጨዋታ የት አለ አለው። አይ እሱ እኮ ማነቃቂያ ነው አለው። እርሱ ማነቃቂያ ነው። ያው ፖለቲካ ላይ ምርጫ ጊዜ እንግዲህ ማነቃቂያ ቃላቶች አሉ። ሀገራችን ከብድር ነፃ ትሆናለች። ሶሪ ፖለቲከኞች እንዳይሰሙኝ እሺ ትቻለሁ። ኢየሱስ ጌታ ነው። ማነቃቂያ ነው። ዲያብሎስ ወደዚህ ለመጣ እያነቃቃው ነበር አለው። ክብር ለጌታ ይሁን። ስለዚህ ሽንገላን መቃወም ማለት ዲያብሎስ እያታለላችሁ የሚወስዳችሁን መንገድ አልቀበልም ብሎ መቃወም ነው። በኢየሱስ ስም ይሄ ጸጋ ይብዛላችሁ። እስቲ እንደዚህ በሉ፣ የዲያብሎስን በሉ እስቲ፣ ሽንገላ በሉ እስቲ፣ እቃወማለሁ በሉ እስቲ። በኢየሱስ ስም ይሄ ይሁንላችሁ። መጽሐፍ ቅዱስ ሲናገር ዲያብሎስን ምን በሉት? ተቃወሙት፣ ከናንተ ምን ይላል? ይሸሻል። ወደ እግዚአብሔር ቅረቡ፣ እርሱ ወደ እናንተ ይቀርባል ይላል። ወዳጆች ከልብ እስቲ በኢየሱስ ስም የዲያብሎስ ሽንገላ እቃወማለሁ በሉ እስቲ። ሃሌሉያ፣ ክብር ለኢየሱስ ይሁን። ሁለተኛው ለምንድን ነው የእግዚአብሔርን ዕቃ ጦር መሳሪያ የምንለብሰው ካላችሁ፣ መጋደላችን ከደምና ከስጋ ጋር ስላይደለ ነው። መጋደላችን ከምን ጋር ስላይደለ ነው? ከደምና ከስጋ ጋር ስላይደለ ነው። ቁጥር 12 ላይ ሲናገር መጋደላችን ከማን ጋር ነው? ከአለቆች ጋር፣ ከስልጣናት ጋር፣ ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊቶች ጋር ነው ይላል። እነዚህ አለቆች፣ ስልጣናት፣ የክፋት መንፈሳዊ ሰራዊቶች የሚባሉ ሁሉ የት ነው ያሉት? እዚሁ አየሩ ላይ ነው እኮ ያሉት። አለቃ አለ እዚህ አየር ላይ፣ ስልጣናት አሉ በዚህ አየር ላይ፣ የክፋት ሰራዊቶች አሉ በዚህ አየር ላይ። ይህንን ዕቃ ጦር መሳሪያ ለምንድን ነው የምንለብሰው? ከነዚህ ኃይላት ጋር መዋጋት ስላለብን ነው። የምንዋጋው ደግሞ ሁለተኛ ቆሮንቶስ 10 ከቁጥር 3 እስከ 4 እንደሚናገረው በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለማፍረስ በእግዚአብሔር ኃይል ምንድን ነው? እስቲ ብርቱ ነው በሉ እስቲ። ክብር ለእግዚአብሔር ይሁን። ሃሌሉያ። እኛ የምንታጠቀው የእግዚአብሔር ዕቃ ጦር መሳሪያ ይህንን አለቆች፣ ስልጣናን፣ የክፋት መንፈሳዊ ሰራዊቶች እዚህ አየሩ ላይ የተበተኑትን ለማፍረስ በእግዚአብሔር ፊት ምንድን ነው? እስቲ ብርቱ ነው በሉ እስቲ። ክብር ለኢየሱስ ይሁን። ስለዚህ ለምንድን ነው ይህንን የጦር ዕቃ መሳሪያ የምንታጠቀው? ውጊያችን ከደምና ከስጋ ጋር ስላይደለ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ይህንን ደምና ስጋ የሌለውን መንፈስ፣ አለቆች፣ ስልጣናት፣ የክፋት ሰራዊቶች አየሩ ላይ የተበተኑትን የምንዋጋውም ደግሞ በምንድን ነው? በመንፈሳዊ ጦር ዕቃ መሳሪያ ነው። ይህንን መሳሪያ ዛሬ ማንሳት ይሁንላችሁ። እስቲ ዛሬ በሉ እስቲ፣ ይህንን በሉ እስቲ፣ የጦር ዕቃ መሳሪያ በሉ እስቲ፣ አነሳለሁ በሉ እስቲ። ክብር ለጌታ ይሁን። ሃሌሉያ። ቅድም እንደነገርኳችሁ ነው እንግዲህ አንዳንዶች ጥለዋል፣ አንዳንዶች ደግሞ ምን ብለዋል? አንስተዋል። እግዚአብሔር ካነሱት መካከል ያርጋችሁ። ዲያብሎስ በሙከራ የሚሸነፍ አይደለም። መጽሐፍ ቅዱሳችን ላይ ለአንድ አጋንንትን እያወጡ ከሚዞሩ ከአይሁዳውያን መካከል አስቄዋ ለሚባል አንድ ሰው ስንት ነብዮች ነበሩት? ወደ 7 ልጆች ነው። እንደዛ 7 ልጆች ነበሩት ይላል።
እነዚህ 7 ልጆች የሚገርማችሁ ነገር ይህንን የጦር ዕቃ መሳሪያ አልታጠቁም። ምን አላሉ? እስቲ አልታጠቁም በሉ። እስቲ ወዳጆች የትልቅ መንፈሳዊ ምስጢር እየነገርኳችሁ ነው። እስቲ አልታጠቁም በሉ። ይህንን መንፈሳዊ የጦር ዕቃ መሳሪያ ሳይታጠቁ እንደዚህ ብሎ አጋንንትን ለማውጣት ሞከሩ። ጳውሎስ በሚሰብከው በኢየሱስ ክርስቶስ ስም እናምላችኋለን ውጡ እያሉ አጋንንትን ለማውጣት ሞከሩ ይላል። አጠገባችሁ ያለውን ሰው ሳትታጠቅ አትሞክር በሉት። ድገሙና ሳትታጠቅ አትሞክር በሉት። እስቲ ድሮ እኔ ሳልታጠቅ የሞከርኩት አንድ ነገር አለ። ስፖርት እማር ነበርና ማልሻን ኡሹ እማር ነበር። 6 ወር ተምሬያለሁ የዛሬ 10 ዓመት አካባቢ ላይ እና የሚገርማችሁ ነገር አሰልጣኛችን ለቦክስ ለማወዳደር ፈለገ። ለቦክስ ለማወዳደር ሲፈልግ ማን ነው ከናንተ መካከል ሊወዳደር የሚፈልግ ሲል አንዱ ወዲያው እጁን አነሳ። በጣም ጡንቻ አለው፣ በጣም ፊዚካሉ ከፍተኛ ነው። ወጣ። ሌላ ሲል እኔ ፈራሁ። እንደዚህ አረኩ፣ እንደዚህ መለስኩ። ነገር ግን ይህ ሰው አየኝ፣ አሰልጣኙ አየኝ፣ ናናና አለኝ፣ አደፋፍሮ አወጣኝ። ነገር ግን እኔ እሱ የታጠቀውን ያክል ሰውነቴ የታጠቀ አይደለም። አሁን እንደምታዩኝ ማለት ነው። ክብር ለኢየሱስ ይሁን። አልታጠኩም ነበር። ነገር ግን በምን ወጣው? በፍርሃት እሞክራለሁ ብዬ ወጣው። እስቲ ልሞክረው ብዬ ወጣው። የሚገርማችሁ ነገር ገና እንደወጣው በአንድ ቡጢ አይኔን መታኝ፣ ወደኩ። ከዛ በኋላ ማርሻሉን አቆምኩ። ደግማችሁ ሳትታጠቅ አትሞክር በሉት። የሚገርማችሁ ነገር እነዚህ የአስቄዋ ልጆች ሳይታጠቁ ሞከሩ። ምን ለማድረግ? ጳውሎስ በሚሰብከው ጳውሎስ ሲያወጣ አይቷል። በማን ስም? በኢየሱስ ስም። እነሱ ለራሳቸው ስላልታጠቁ እንዳልታጠቁ ስለሚያውቁ ያ ጳውሎስ በሚሰብከው በኢየሱስ ስም እናምላችኋለን ውጡ፣ በጳውሎስ አዙረው ውጡ ማለት ጀመሩ። ከዛን እነዚህ አጋንንቶች ይላል ዘለሉባቸው ይላል። ዘለሉባቸው፣ አቆሰሏቸው፣ ራቁታቸውን ሰደዷቸው ይላል። አስባችሁታል? አጋንንትን በኢየሱስ ስም ውጣ ያልከው አጋንንት ዘሎብህ ራቁት አድርጎ ከተማ ውስጥ ሲሰድ። ዛሬ መታጠቅ ይሁንላችሁ። እርግጠኛ ነኝ ዛሬ አንድ ሰው እጆቻችሁን ከፍ አድርጉ። ቼ ኢላቫኒያስ በኢየሱስ ስም መታጠቅ ይሁንላችሁ። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! መጋደላችን ከደምና ከስጋ ጋር አይደለም። መንፈሳዊ ጡንቻ ማውጣት አለብን። መንፈሳዊ ኃይል መልበስ አለብን። ይሄንን መታጠቅ አለብን። ክብር ለእግዚአብሔር ይሁን። ሃሌሉያ! በመንፈሴ እንዲሰማኝ የሚሰማኝ ነገር ምንድነው? ይህ ወር እንደ ቤተ ክርስቲያንም እንደ ምእመንም የውጊያ ወራችን ነው። ክብር ለጌታ ይሁን። ዲያብሎስ የተለያየ ኪዳኑን የሚያድስበት ደም ለማፍሰስ እኛ እዚህ ያለን ለምን ሰው ይሰዋል? እኛ እዚህ ያመለክን ለምን አጋንንት የሰው ልጆችን ደም ያፈሳል? ለምን ይሰራል? ታጥቀን ማፍረስ አለብን። ታጥቀን መገልበጥ አለብን። እቺ ቤተ ክርስቲያን የእግዚአብሔር ታቦት መሆን አለባት። የእግዚአብሔር ታቦት በአሳጦን ላይ እንደከበደ ከዚች ቤተ ክርስቲያን የተነሳ የእግዚአብሔር እጅ በመናፍስቶች ላይ በኃይል መክበድ አለባት። በወንድሜ ላይ ካለው ክብር የተነሳ በወንጌላዊ ላይ ካለው ክብር የተነሳ እዚህ አካባቢ ላይ መስራት አልቻልንም ማለት አለባቸው። እዚህ አካባቢ ላይ መቀመጥ አልቻልንም ማለት አለባቸው። ከብዙ ክርስቲያን መካከል እንደ አንድ ራሳችንን ማየት የለብንም። እኔ እዚህ አካባቢ ላይ ስላለው አጋንንት እግሩ መንቀሳቀስ አይችልም፣ እጁ መንቀሳቀስ አይችልም፣ መንፈሱ መንቀሳቀስ አይችልም ብለን ማሰር አለብን። በጌታ በኢየሱስ ክርስቶስም ይህንን መሳሪያ ማንሳት ይሁንላችሁ። በኢየሱስ ስም ማንሳት ይሁንላችሁ። ክብር ለኢየሱስ ይሁን። ሌላው በክፉ ቀን መቃወም እንድንችል ነው። በዚሁ በመጽሐፍ ቅዱሳችን መሰረት አድርገን ስለምንናገር ቁጥር 13 ላይ ስለዚህ በክፉ ቀን ለመቃወም ሁሉን ፈጽሞ ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ክፉ ቀኖች በሚመጡብን ጊዜ
ለመቃወም እንድንችል ዝም ብሎ ጩኸት አይደለም፣ መታጠቅ አለብን። ክብር ለኢየሱስ ይሁን። ታጥቀን ክፉ ቀን ሲመጣ፣ ክፉ ወራት ሲመጡ፣ ክፉ ሳምንታት ሲመጡ ታጥቀን ስላለን አንፈራም። ታጥቀን ስላለን አንሰጋም። ታጥቀን ስላለን አንርበተበትም። እናፈርሳለን። እስቲ እናፈርሳለን በሉ። ክብር ለእግዚአብሔር ይሁን። አያችሁ፣ በክፉ ቀን ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ምን በሉ አንሱ ይላል። ሃሌሉያ። ክፉ ቀኖች ሁሉ ክፉ ናቸው። ወራት ሁሉ ክፉ ናቸው። ዓመታት ሁሉ ክፉ ናቸው። በእነዚህ በሳምንታት፣ በወራት፣ በቀናት፣ በዓመታት መካከል ለሚሰራው ለክፉ አለቃ ሁሉ እኛ ደግሞ ሁል ጊዜ ምን ማለት አለብን? የታጠቅን የለበስን መሆን አለብን። እግዚአብሔር ጸጋውን ያብዛልን። ሃሌሉያ። የክርስቲያን ጥንካሬ፣ የክርስቲያን እምነት የሚለካው በክፉ ቀን ነው። በክፉ ቀን ደግሞ ጸንተን መቆም የምንችለው ይህንን የጦር ዕቃ መሳሪያ ምን ስንል ነው? ስንታጠቅ ነው። በኢየሱስ ስም መታጠቅ ይሁንልን። ጥቂት ነገር ከተናገርን በኋላ ወደ ጸሎት ውስጥ እንገባለን። በዚህ ደስ በሚል መንፈስ እነዚህ የጦር ዕቃ መሳሪያዎች ምንድን ናቸው? እነዚህ የጦር ዕቃ መሳሪያዎች ምንድን ናቸው? መልበስ ያለብን፣ መታጠቅ ያለብን እነዚህ የጦር ዕቃ መሳሪያዎች ምንድን ናቸው? ቅድም እንዳልኳችሁ የሮማ ወታደሮች ሙሉ ልብስ ይታጠቃሉ። ጥሩር፣ ጋሻ፣ የራስ ቁር፣ ሰይፍ፣ የተለያዩ ነገሮችን ይታጠቃሉ። ከምን ጋር ስለሚዋጉ? ከስጋ ለባሽ ጋር ስለሚዋጉ። እኛ ግን ጦርነታችን ከደምና ከስጋ ጋር ስላይደለ ከአለቆች፣ ከስልጣናት፣ አየሩ ላይ ካሉ ከጨለማ ኃይላት፣ ከክፋት ሰራዊቶች ጋር ስለሆነ ከነዚህ መናፍስቶች ጋር ስለምንዋጋ መታጠቅ ያለብን ይህ የጦር ዕቃ መሳሪያ ምንድን ነው? ክብር ለኢየሱስ ይሁን። ከቁጥር 14 ሃሌሉያ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። ይህንን እያንዳንዱ ለመናገር በእርግጥ ለጸሎት ሰዓት ሊገፋ ይችላል። ነገር ግን ጥቂቱን እናገራለሁ። ክብር ለኢየሱስ ይሁን። የመጀመሪያው በእውነት መታጠቅ ነው። አንዳንዶቻችን በልባችን፣ አንዳንዶቻችን በጽሁፍም እንይዛለን። ክብር ለኢየሱስ ይሁን። ይህ መንፈሳዊ ጦር ዕቃ መሳሪያ ምንድነው ካላችሁ፣ እስቲ እውነት ነው በሉ። እውነት ነው። ሶስተኛ ዮሐንስ 1:4 ላይ ሲናገር ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም በማለት ይናገራል። በእውነት ስንመላለስ፣ የምናገለግል በእውነት ስናገለግል፣ የምንጸልይ በእውነት ስንጸልይ፣ የጌታ የሚሆን ህይወት የምንኖር ከሆነ፣ በእውነት የምንመላለስ ከሆነ አንዱ የጦር ዕቃ መሳሪያችን ይሄ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የሆነ ትልቅ ነገር ታጠቁ አላለም። ምንድነው ታጠቁ ያለው? ይህ መሳሪያ ምንድነው? እውነትን ታጠቁ። አጠገባችሁ ያለውን ሰው እውነትን ታጠቅ በሉት እስቲ። በውሸት እየኖርን በመንፈስ ልንዋጋ አንችልም። እስቲ እንደዚህ በሉ እስቲ። በውሸት እየኖርን በሉ እስቲ። በውሸት እየተመላለስን በሉ እስቲ። አጋንንትን ልንቃወም አንችልም በሉ እስቲ። ምክንያቱም የጦር ዕቃ መሳሪያችን አንዱ ምንድነው? እውነት። ክብር ለኢየሱስ ይሁን። አጋንንትን ስንቃወም በምንድን ነው? በእውነት። እውነት አለኝ። እውነት የእግዚአብሔር ቃል ነው። እውነት ኢየሱስ ነው። እውነት በውስጥ ያለው መንፈስ ነው። እውነትም እግዚአብሔር ከኔ ጋራ ነው። ክብር ለጌታ ይሁን። በእውነት ስንመላለስ አጋንንት አይችለንም። እስቲ አሜን በሉ እስቲ። በእውነት መመላለስ በጌታ በኢየሱስ ስም ይሁንልን። ሌላው የጽድቅ ጥሩር መልበስ። የጽድቅ ጥሩር መልበስ። እኛ በክርስቶስ ኢየሱስ በማመናችን ይህንን ጽድቅ ለብሰናል። ክብር ለእግዚአብሔር ይሁን። ሃሌሉያ። እስቲ ጽድቅን ለብሻለሁ በሉ እስቲ። ድገሙና እስቲ ጽድቅን ለብሻለሁ በሉ እስቲ። ሌላው በሰላም ወንጌል በመቆም እግሮቻችሁ በሰላም ወንጌል በመቆም ስለሚል በሰላም ወንጌል በመቆም። ሌላው እምነትን በማንሳት ቁጥር 16 ላይ ያለው በጣም ደስ ይላል። እንደዚህ ይላል፣
በሁሉም ላይ ጨምራችሁ የሚንበለበሉትን የክፎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ክብር ለኢየሱስ ይሁን። ሃሌሉያ። ምንን አንሱ? የእምነትን ጋሻ አንሱ። ሌላው የጦር ዕቃ መሳሪያ መልበስ ያለብን ምንድነው? እስቲ እምነት ነው በሉ እስቲ። መጽሐፍ ቅዱሳችን ሲናገር ከእግዚአብሔር የተወለደ ዓለምን ያሸንፋል። ዓለምን የሚያሸንፈው ምናችን ነው ይላል? እምነታችን ነው። ክብር ለኢየሱስ ይሁን። አጋንንትን የሚያሸንፈው ምናችን ነው? እምነታችን ነው። ጨለማን ከአየሩ ላይ የሚበትን አለቆችን፣ ስልጣናትን ከአየሩ ላይ የሚጠርገው ምንድነው? እስቲ እምነቴ ነው በሉ እስቲ። ድገሙና እስቲ እምነቴ ነው በሉ እስቲ። እግዚአብሔር እምነትን ይጨምርልሽ። እግዚአብሔር እምነትን ይጨምርላችሁ። ወዳጆቼ ቋንቋ በደንብ ላንችል እንችላለን። የእግዚአብሔር እምነት ግን በልባችን ላይ ይኑር። በኃይል መስበክ መጸለይ ላንችላለን። በኢየሱስም እምነት ግን ይምላባችሁ። እጆቻችሁን ከፍ አድርጉና ጌታ ሆይ በሉ እስቲ። እስቲ ድገሙና ጌታ ሆይ በሉ እስቲ። ዛሬ በሉ እስቲ። ዛሬ በሉ እስቲ። በእውነት ጌታ የሆነ እምነት እንደዚህ ወስዶ የሚጨምርበት ሰው አለ። ሃሌሉያ። የሆነ እምነት የሚጨመርለት ሰው አለ። እኔ ነኝ የሚል ሰው ጮሆ አሜን ይበል። እምነትን በሉ እስቲ ጨምርልኝ በሉ እስቲ። ሐዋርያት እንደዚህ አሉ እኮ ጌታ ሆይ ምንን ጨምርልን አሉ? እምነት ጨምርልን አሉ። ሃሌሉያ። በእምነት የአንበሶችን አፍ ዘጉ ይላል። በእምነት የእሳትን ኃይል አጠፉ ይላል። በእምነት በደረቅ ምድር ተሻገሩ ይላል። በእምነት የአንበሶችን አፍ ዘጉ ይላል። አባቶች ዛሬም በእግዚአብሔር ኃይልና እምነት ስንሞላ የማንዘጋው አንደበት የለም። እስቲ አሜን በሉ። ዳዊት ሲናገር እንደዚህ አለ፣ የአባቴን በጎች ስጠብቅ አንበሳና ተኩላ ምን ይል ነበር? ይመጡ ነበር። እየተከታተልኩ ካፉ ምን ነበር? አስጥል ነበር። በተነሳብኝ ጊዜ ጉሮሮውን ይዤ ምን ነበር? እስቲ አስተፋው ነበር በሉ። እምነት ሲኖረን እዚህ አካባቢ ላይ ያለ እየሰራ ያለው መንፈስ እናስተፋለን። ዛሬ በኢየሱስም በረከታችሁ ይተፋል። እስቲ በደንብ አሜን በሉ። እስቲ በኢየሱስም በረከታችሁ ይተፋል። በኢየሱስም ጸጋችሁ ይተፋል። በኢየሱስም ኃይላችሁ ይተፋል። የእግዚአብሔር መንፈስ እንደዚህ ያናግረኛል። ዛሬ የሚተፋ ነገር አለ። እስቲ እጆቻችሁን ከፍ አድርጉ። ዛሬ በሉ። በረከቴ፣ ሰላሜ፣ ደስታዬ፣ ህይወቴ የተያዘብኝ ነገር በኢየሱስም በሉ ይተፋል፣ ይተፋል። መጽሐፍ ቅዱሳችን ሲናገር በባቢሎን ውስጥ ያለውን ቤልን እቀጣለሁ የዋጣውንም ከውስጡ ምን አላለሁ ይላል። ዛሬ በኢየሱስም ይተፋል። ዛሬ በኢየሱስም ይተፋል። ዛሬ ዮናስን ሲተፋው ከነ ጸጋው ነው የተፋው፣ ከነ ህልሙ ነው የተፋው። ዮናስን ሲተፋው ከነ መልእክቱ ነው የተፋው። ዛሬ ከነ መልእክት ትተፋለ፣ ከነ መልእክት ጸጋ ትተፋለ፣ ከነ ክብር ትተፋለ። ለረጅም ዘመን የተዋጠብህ ነገር፣ ለረጅም ዘመን የተዋጠብሽ ነገር፣ ለረጅም ዘመን የተዘጋብህ ነገር ዛሬ ከሚመጣ በኢየሱስ መተፋት ይሆናል። ዛሬ በኢየሱስ መተፋት ይሆናል። ፊላ ሀዲቫናስ የናንተ ብቻ አይደለም። በእውነት እዚህ ያመለክን እዚህ አካባቢ ላይ ብዙ ኢትዮጵያውያን ሰርተው በሰሩት ልክ እንዳይባረኩ፣ ለፍተው በለፉት ልክ እንዳይባረኩ እድሜያቸውን፣ ዘመናቸውን፣ በረከታቸውን፣ ጸጋቸውን፣ ቅባታቸውን እየዋጠ የነበረውን መንፈስ ዛሬ በእግዚአብሔር ኃይል እናስተፋለን። ዛሬ እናስተፋለን። ዛሬ እናስተፋለን። በኢየሱስ መተፋት ይሆናል። በኢየሱስ መተፋት ይሆናል። ሃሌሉያ። በኢየሱስም እንደተዋትሽ አትቀሪም። አረ እንደተዋትክ በኢየሱስም አይቀርም። መዝሙር 41 ላይ ወደ ውስጥ ይመጣል። እግሮቼን ከረግረግ ጭቃ አወጣ፣ በከፍታ ላይ ምን አለኝ? አቆመኝ። አረማመዴንም ምን አለ? በጌታ በኢየሱስም እግር ከተያዘበት ይወጣል። መውጣት እየፈለክ መውጣት ካቃተብህ፣ መውጣት እየፈለክ መውጣት እያለብህ፣ በኢኮኖሚ መውጣት እያለብህ፣ በጸጋ መውጣት እያለብህ፣ በፕሮሰስ መውጣት እያለብህ፣ ነገር ግን አለቅም ብሎ የያዘ ነገር ምንድነው? በጌታ በኢየሱስም ዛሬ በእግዚአብሔር ኃይል ይለቀሃል።
ዛሬ በእግዚአብሔር ኃይል ይለቅሻል። እስቲ እናምናለን በሉ እስቲ። አረ እኛ እዚህ እያመለክን እዛ ተውጠን አንቀርም። በረከታችን እንደተዋጠ፣ ጸጋችን እንደተዋጠ፣ ቅባታችን እንደተዋጠ፣ ሞገሳችን እንደተዋጠ እስቲ አይቀርም በሉ እስቲ። ወዳጆቼ የእምነት ቃል እያወጣን ነው። አንቀርም በሉ እስቲ። በኢየሱስ ስም ዛሬ መተፋት ይሆናል። ሃሌሉያ። እሺ ቀና እንላለን። ኢየሱስ ጌታ ነው። ሃሌሉያ። የጦር ዕቃ መሳሪያችን ሁለተኛው ምንድን ነው? እስቲ እምነት ነው በሉ እስቲ። ወዳጆቼ እመኑ። እግዚአብሔር እንደዚህ ግርግዳ በሚመስል መካከል መንገድን ያበጅላቸዋል። ወዳጆቼ ወይ እመኑ። ዛሬ በሁለትና በሶስት ሰው ፊት ለፊት መጸለይ ካቃታችሁ እግዚአብሔር ስታዲየም ሞልቶ በሚሰማ ሕዝብ ፊት ቆሞ ሊያናግራችሁ እግዚአብሔር ይችላል። ወዳጆቼ ሆይ እመኑ። ዛሬ ለራሳችን በልተን ጠጥተን የምናድርበትን ሊጎለን ይችላል። ነገር ግን ነገ እግዚአብሔር ብዙዎችን የምናበላበት፣ የምናጠጣበት፣ የምናለብስበትን እግዚአብሔር ሊሞላልን ይችላል። ወዳጆቼ ሆይ እመኑ። ዛሬ ስደተኛ መስለን በዚህ ከተማ ላይ ልንኖር እንችላለን። ነገር ግን እዚህ ከተማ ላይ ያለውን አውሬ እንቀጣለን። እስቲ አሜን በሉ እስቲ። ዛሬ በሉ እስቲ። ከፍ በሉ ከራሳችሁ ነገር እምነታችሁን ከፍ አድርጉ። አሁን ዛሬ በሉ እስቲ። የናይሮቢ በሉ እስቲ። በረከት በሉ እስቲ። ይተፋል በሉ እስቲ። በኢየሱስ ስም ይተፋል። ሃሌሉያ። ወይኔ እስቲ በደንብ ሃሌሉያ በሉ እስቲ። አጨብጭቡ ለጌታ ክብር። ኢየሱስ ጌታ ነው። ሌላው ምንድነው? ሁለት ይቀረኛል። እስቲ የእግዚአብሔር ቃል ነው። አሜን በሉ እስቲ። ሌላው የጦር መሳሪያችን ምንድነው? የእግዚአብሔር ቃል ነው። የመጨረሻው በመንፈስ መጸለይ ነው። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። ዋው! እንደው እንደዚህ ይላል፣ የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል መንፈሳዊ ሰይፋችን ነው። ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያውና የሚሰራ ነው፣ በሁለት በኩል ከሚቆጥ ሰይፍ ይልቅ ምን ያለ ነው ይላል። እስቲ የተሳለ ነው በሉ እስቲ። የሚገርማችሁ ነገር ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን አልፎ ይወጋል ይላል። ክብር ለኢየሱስ ይሁን። ነፍስን፣ ጅማትን፣ ቅልጥምን፣ መንፈስን አልፎ ምን ይላል? ይወጋል ይላል። ክብር ለኢየሱስ ይሁን። ስለዚህ የጦር ዕቃ መሳሪያችን ሌላው ምንድነው? የእግዚአብሔር ቃል ነው። ጌታ ኢየሱስ ክርስቶስ ዲያብሎስን ያሸነፈው በምንድን ነው? በእግዚአብሔር ቃል ነው። 4 ጊዜ የእግዚአብሔር ልጅ ኮንክ ዳቦውን ይህን ድንጋይ እንጀራ አድርግ፣ ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። እስቲ አንተ የእግዚአብሔር ልጅ ኮንክ ከዚህ ቤተ መቅደስ ላይ ራስን ወርውር፣ ጌታ አምላክን አትፈታተነው ተብሎ ተጽፏል። በዓለም ላይ ያለውን ክብር ሁሉ አሳይቶ እስቲ አንተ የእግዚአብሔር ልጅ ኮንክ ይህንን ሁሉ ወድቀ ብትሰግድልኝ ለአንተ እሰጥሃለሁ። እውነትም አንተ የእግዚአብሔር ልጅ ኮንክ አንተ ጌታ ኢየሱስ ክርስቶስ ከሆንክ እኔ ደግሞ ይህ የዚህ ዓለም ገዢ ስለሆንኩ ይህንን ሁሉ የምታየውን ብልጭልጭ ሀብት ሁሉ ለኔ ተሰጥቶኛል። ወድቀ ብትሰግድልኝ ይህንን ሁሉ ላንተ ምን እላለሁ? እሰጥሃለሁ። ጌታ ምን አለ? ለጌታ ለአምላክ ብቻ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል። 3-0 አሸነፈው። ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ ዛሬም የዲያብሎስን ሽንገላ፣ የዲያብሎስን ስራ የምናፈርስበት መሳሪያችን ምንድነው ብትሉ የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። ሌላው በመንፈስ መጸለይ ነው። በመንፈስ መጸለይ ነው። ሰዓት ስላለቀ ነው። በጸሎትና በልመናም ሁሉ ዘውትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ክብር ለኢየሱስ ይሁን። ሌላው በመንፈስ መጸለይ። እነዚህ የጦር ዕቃ መሳሪያዎቻችን ናቸው። እነኚህን በህይወታችን ላይ የእግዚአብሔር ዘር ነው። ይሄ የእግዚአብሔር ቃል ዘር ነው፣ በልባችን ላይ የሚዘራ ዘር። ይህንን አምነን ከሄድን በእነዚህ
የዲያብሎስን ስራ ማፍረስ እንችላለን። ክብር ለኢየሱስ ይሁን። ምንድነው አልካችሁ? በእውነት መታጠቅ፣ የጽድቁን ጥሩር መልበስ፣ በሰላም ወንጌል መቆም፣ እምነትን ማንሳት፣ የእግዚአብሔር ቃል፣ በመንፈስ መጸለይ። ሃሌሉያ። እስቲ በመንፈስ መጸለይ በሉ እስቲ። አያችሁ ለካ ጸሎት ይለያያል። በስጋ መጸለይ አለ፣ በመንፈስ መጸለይ አለ። ሐዋርያው ጳውሎስ በዚህ ስፍራ ላይ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ሲል ምን እንልበስ ብለው ሲጠይቋቸው እውነትን ልበሱ፣ ጽድቅን ልበሱ፣ በሰላም ወንጌል ተጫሙ፣ እምነታችሁን አንሱ፣ የእግዚአብሔርን ቃል ያዙ። ከዛ በኋላስ በመንፈስ ጸልዩ። በመንፈስ ምን በሉ? በመንፈስ ምን በሉ? በመንፈስ ምን በሉ? ጸልዩ፣ ለምኑ ይላል። ሮሜ ምዕራፍ 8 ከቁጥር 26 ላይ የእግዚአብሔር ቃል ሲናገር መንፈስ ግን ድካማችንን ያግዛል፣ እንዴት እንደምንጸልይ እንኳን አናውቅም፣ መንፈስ ግን በማይናገር መቃተት በውስጣችን ሆኖ ስለ ቅዱሳን ሁሉ ምን ይላል? ይለምናል ይላል። ሃሌሉያ። ወዳጆቼ በመንፈስ በኢየሱስ ስም መጸለይ ይሁንላችሁ። ተነስተን ቆመን እንጸልያለን። ሃሌሉያ ሃሌሉያ። ጌታ ምን ተናገራችሁ? ጌታ በዛሬ ቀን እያስታጠቃችሁ ነው። የእግዚአብሔርን የጦር ዕቃ መሳሪያ ሁሉ ታጠቁ ይላችኋል ጌታ። ምንድነው የምንታጠቀው ሲሏቸው እውነትን ታጠቁ፣ ጽድቅን ታጠቁ፣ በሰላም ወንጌል ተጫሙ፣ እምነትን አንሱ፣ የእግዚአብሔርን ቃል ያዙ፣ በመንፈስ ጸልዩ። እንደዚህ የምታደርጉ ከሆነ የዲያብሎስን ሽንገላ ለመቃወም ትችላላችሁ ይላል። ክብር ለኢየሱስ ይሁን። እስቲ በመንፈስ ጥቂት እንጸልያለን። ቫዲያስ ፓራዲያና